Shout out to Jaltu. I want to tell you something, guys. Yeah. What's up, YouTube? ድጋሜ ተመልሰናል ከስንት ቆይታ እና ጊዜ በኋላ ተመልሰናል። ስላልተመቻቸ ነው የቆየሁትና ዛሬ እንግዲህ ባበደ ቪዲዮ ተመልሰናል ማለት ነው። ቭሎግ ነው ይሄ አሁን ቭሎግም ኢትስ ኮንተንት ነውና ጥቁር በጣም ስለምወድ ነው እንዳትፈርዱብኝ። ብዙ ነገሮችን አጥቁር ላይ ያዩትና ብዙ ጊዜ ኮሜንት ላይ ምናምን ሳይ ጥሩ ሁሉም ሰው ወዶታል፣ ግን አንዳንድ አሁን አጠገብ ያሉ ሰዎች ደግሞ ዲምር ተመችቶ ነው ምናምን ይሉኛልና እኔ ጥቁር በጣም ስለምወድ ነው እንደዚህ ያጠቆርኩት ክላሴን በሙሉ ያ ላሳያችሁ። ወደዚህም ጋር ያልበጥ ያው እንደምታዩት ነው ሁሉንም ያጠቆርኩት እና ጥቁር በጣም ስለምወድ ነው። ሌላ አዲስ የተለየ ነገር የለው። ኤኒዌይስ ብቻ ዛሬ ያበደ ቭሎግ ነው ማሳያችሁ፣ ያበደ ቪዲዮ ነው የምሰራው። ላይክ ሼር ሰብስክራይብ ኮሜንት እያደረጋችሁት በአዲስ ቪዲዮ ተመልሻለሁ። ከዚህ በኋላ በሰፊው በጸዴ መላለሳለሁ። ላይክ ሼር ሰብስክራይብ ያማቻችሁ። ኢቱን ፏ ዘጭ ፏ ጭልጥ አድርገን እንግዲህ ተመልሰናል። እስካሁን ቤት ሳጸዳ ነበር፣ ዕቃ ሳጥብ፣ ሽንት ቤት ሳጸዳ ምንሰል ምክንያቱም ለምን መሰላችሁ ዛሬ አዲስ እንግዳ አለን። ያ ከዚህ በኋላ ብዙ ጊዜ የሚቀጥል እናንተ ሪኮመንድ ከምታደርጉኝ ኢንፍሉዌንሰር ጋር እየሄድኩኝ ዛሬ እኔ ቤት ነው ሰው ኢንቫይት ያደረኩት። ሶ ኢንቫይት ነው አክቹሊ የሚባለው አሩን ነው ምን እንደሚባል። ሶ ዛሬ እኔ ቤት እንግዳ ይመጣል። ግን ከዚህ በኋላ በቃ እንዴ ልግለጽላችሁ የተለያየ ኢንፍሉዌንሰር ኢንቫይት ያደረገን ቪዲዮ እንሰራለን፣ ወይም ደግሞ የተለያየ ኢንፍሉዌንሰር ጋር ቭሎግ አደርጋለሁ ማለት ነው እየሄድኩ። ሶ ከዚህ በኋላ ከዚህ ቀጣይ ቪዲዮ ከማን ጋር እንድቮልግላችሁ የምትፈልጉትን ሰው ኮሜንት አድርጉ። አክቹሊ ላስት ከቤኪ 4 ኪሎ ጋር ተብዬ ነበር። ሶ ከቤኪ 4 ኪሎ ጋር ኔክስት ቪዲዮ እናደርጋለን። ይሄ ልጅ 1 ሚሊዮን ብር ከበላ በኋላ እንዴት ነው ጸባዩ አልተለዋወጠም ምንድነው የሚለውን በሰፊው ማሳያችሁ ይሆናል። ኤኒ ማህደር ጋር ሰርቻለሁ። የንዜማ አለ። የፈለጋችሁትን ሰዎች በቃ የፈለጋችሁት ቲክቶክ ላይ ፌመስ የምትሉት ሰው አብሬ እንድውል የምትፈልጉት ሰው ቭሎግ አደርግላችኋለሁ ማለት ነው። ኮሜንት አድርጉልኝ። ኔክስት ግን በረከት ነው። ከበረከት ቀጥሎ ማን ነው በዚህ ቪዲዮ ማሳወቅ ይቻላል፣ በኔክስት ቪዲዮ ማሳወቅ ይቻላል። እንግዲህ ዛሬ ግን ሁለት እንግዳ አለ። ማናማ ያው ኤክሶደስ እና ዜማ እንግዲህ እህቱ ይመጣሉ ማለት ነው። እኔ ቤት ዛሬ ጸዲ ሃውስ ቱር ይኖራል። በዚህ አጋጣሚ የቤቴንም ዛሬ አስጎበኛቸዋለሁ ምን እንደሚመስል። እንግዲህ ጋይስ መኝታ ቤቴ ይሄንን ይመስላል። ስልኬ ጠራ እና ስልኬ ተደውሎ ወዶና ላሳያችሁ። እዚህ ጋር የምወዳቸው ብራንዶች አሉ። እዚህ ጋር ደረደርኳቸው በጣም ስለምወድ ነው። ጆርዳን 1 ማይ ፌቨራይት ሹዝ በቃ እንዳለ እዚህ ጋር የምትመለከቱት ጆርዳን 1 እስከ ጥጋለ ከዘጋጀው ክላሲክ የምንላቸው ጫማዎች በጊዜ ሌት ምን ለብሳችሁ አሉ ማለት ነው። ግን this one is so እዚህ ጋር ማስቲካ ነክቶብኝ ነው። እኔ ሁሌ ማስቲካ ያጋጥመኛል። ከዛ እዚህ ጋር ውሃ መጠጫ ነገር አለች ምናምን ስታፍ። ከዛ እዚህ ጋር ማን አለ መሰላችሁ? ዴቪድ አለ እዚህ ጋር ነው ያለው። ከዛ እዚህ ጋር ቆሻ መጣያ ትኖረናለች ማለት ነው። ከዚህ ጋር ደግሞ የሆነ ሴታፕ አለ፣ ጸዴ ሴታፕ ይኖራል ማለት ነው። ሳሎኑ አሳያችኋለሁ እያልኩኝ አላሳያችሁም አለ። ለምን እንዳላሳያችሁ ቢሆንስ ብዙ ምክንያት ይኖራል ለምን እንዳላሳያችሁና ዛሬ በደንብ አሳያችኋለሁ። ግን ሽንት ቤት ላሳያችሁ። ሽንት ቤት ይሄን ይመስላል። ብዙም እንትን ያለ አይደለም። ቪዲዮ ላይ ታችሁት ይወላል ቲክቶክ ላይ ምናምን ሰው ሽንት ቤት እቺን ትመስላለች። ኔክስት ምንድነው ሳሎኔ ባይ ዘ ዌይ ያን ያህልም እንትን አይደለም፣ ግን ላሳያችሁ ዝም ብዬ። ይሄ ሳሎኑ ነው። ይገርማችኋል ሳሎን ይህንን ሶፋ የሰራው ሚኪ ጎንደረኛ ነው። ሚኪ ሻራውቱ ሚኪ ጎንደረኛ። ሚኪ ቴንኪዩ በጣም ያራዳ ልጅ። ጸራዴ ሶፋ ከስተም የምትፈልጉ ከሆነ በራሳችሁ ዲዛይን እኔ እንደዚህ ነው የምፈልገው ስራልኝ አልኩትና ነው እንደዚህ አድርጎ ይሰራልኝ። አክቹሊ እኔ ጥቁር ነገር በጣም ነው የምወደው እውነት ለመናገር። ጥቁር ነገር በቃ ማይ ፌቨራይት። ምንም ነገር ሳይ ጥቁር ነው ትዝ የሚለኝ። ምንም ነገር የሆነ መግዛት ሳስብ ጥቁር ነው ትዝ የሚለኝና ለዛ ነው እንግዲህ ሳሎኑ ይሄንን ይመስላል። ኮሜንት አድርጉ እስኪ ምን ይቀረዋል እዚህ ቤት ምን ይደረግ የሚለው ማለት ነው። ባይ ዘ ዌይ አም ሃፒ ደስተኛ ነኝ። ለምን ደስተኛ እንደሆንኩ እነግራችኋለሁ በኋላ። this is ኪችኑ እንግዲህ ይሄን ይመስላል እንደምትመለከቱት። እዚህ ጋር ሐሳብ ነበረኝ ምግብ የመስራት፣ ግን ምን ሆኜ እንደሆነ እግዚአብሔር ነው የሚያውቀው። ይሄን ነው ያጠብኩት ራሴ ነኝ የማጥበው። ይሄ እዚህ ጋር ማለት ነው እንደዚህ አይነት እዚህ ጋር ነበረውና ከላይኛው ቤት ከዚህ ከላይ ውሃ ፈሰሰ። ውሃ ሙሉ ሆኖ ሲፈስ ወረደ በግድግዳውና እንትን ተጎዳ። ይሄ እንትኑ ይሄኛው ተጎዳ።
እና በቃ በጣም ሲበሰብስ ተነሳ። አይታችሁታል። እዚህ ጋር እንትኑ ግድግዳው ላይ እንትን አለ እንጂ ነበረው እንትን ያለ እና ኪችናችንም ይሄንን ይመስላል። 3 ድስት ነው ምናምን ያለኝ ያን ያላርገው። እስኪ የቤት ዕቃ ግዙልኝ፣ እስኪ አግዙኝ፣ እስኪ ምንድነው የቤት ዕቃ ምናምን ገዛዙልኝ። ኤንድ ላስት ዋን በቃ ይሄ ነው ኮሪዶሩ፣ ይሄንን ይመስላል። እንግዲህ አብሬያቸውን ብሎግ ማረጋቸውን ሰዎች ኮሜንት አድርጉልኝ ብያለሁ። ሶ ከነሱ ጋር በደንብ በቃ ያበደ ብሎግ ነው ማሳያችሁ ማለት ነው። እንግዲህ እንደምትመለከቱት ይሄንን ይመስላል ቤቴ። ላይክ ሼር ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ወይ እንግዲህ ይሄንን ቪዲዮ የምትመለከቱ ሰዎች I want to tell you something guys። አንድ ያነበብኳት ነገር አለች እና ይሄ ቪዲዮ ከ15 ዓመት እስከ 35 ዓመት ያላችሁ ሰዎች እንዲሁም በቃ በአጠቃላይ ህይወት እዚህ ምድር ላይ ህይወቱን ለመቀየር እየጣረ ያለ ወጣት እንዲሁም በቃ ህይወቱ ላይ የሆነ አዲስ ነገር መፍጠር ፈልጋለሁ ብሎ እየተሯሯጠ ላለ ሰው ይሄ ምክርና ይሄ ንግግር እናንተን ይጠቅማልና አዳምጡኝ። ያነበብኳት ነችና ልበልላችሁ። ሁለቱ ምርጫ ነው እዚህ ምድር ላይ። በነገራችን ላይ ሁሉም ነገር ምርጫ ነው። ነገር ግን በቀደማችሁ ሰው መቅናትና ከቀደማችሁ ሰው መማር የእናንተ ምርጫ ነው። ያላችሁን ቦታ ከወደዳችሁት እና ወደፊት የሚመጣው ነገር ካላጓጓችሁ መቅናት መብታችሁ ነው። ነገር ግን ከቀደማችሁ ሰው ቀድማችሁ መገኘት ከፈለጋችሁ ከቀደማችሁ ሰው ተማሩ ይላል። ይሄ አሁን በጣም በቃ አሮን ነው ገልጦ የሚያሳያችሁ ነገር ነው። የሆነ ሰው ለመለወጥ ከፈለገ ኢጎ መተው መቻል አለበት። ሌላም ነገሮች ማስተካከል መቻል አለበት። at the end of the day ኃላፊነት ወር ደግሞ መለወጥ የሚፈልግ ሰው ዝቅ ማለት አይከብደውም። ለምንም ነገር ተረዳችሁ? አላማ ያለው ሰው ዝቅ ማለት አይከብደውም። በቃ ዝቅ በሉ፣ ዝቅ ብላችሁ ስሩ። ብዙ ነገሮች መለወጥ ይችላላችሁ። አረፈደም። አሁንም ነገ ሌላ ቀን ነው። ዛሬ አልተሳካ ማለት ነገ ይሳካ ማለት አይደለም። ነገ ይሳካል፣ ከነገ ወዲያ ይሳካል፣ ከነገ ወዲያ እያለ ይሳካል። ኦሬዲ ሃምብል ሁኑ። ሁሌ ሃምብል ሁኑ። ሁሌ ማስተካከል ያለባችሁ ነገር አስተካክሉ። ፎርጊቭ ማድረግ ልመዱ። ይቅርታ ማድረግ ልመዱ። ባይ ሰላም መሆን ከፈለጋችሁና ብዙ ነገር በህይወታችሁ መለወጥ ከፈለጋችሁ ይቅርታ አድርጉ። በጣም ትልቅ ውሳኔ ሀፕን ሆኖባችሁ ሊሆን ይችላል። ብዙ ነገር ሀፕን አድርጎ ሊሆን ይችላል ህይወታችሁ ላይ። ይቅርታ አድርጉ። ላይክ ይቅርታ አደረጋችሁ ማለት የህይወታችሁና የፊውቸራችሁን አንድ ምዕራፍ መራመድ ትችላላችሁ። ምክንያቱም ህይወት ውስጥ ፓስት ያለው ሰው ደግሞ ወደ ኋላ የሚጎተው ነገር ካለ ማንም ሰው አይቀየርም። ተረዳችሁ? መቀየር አትችሉም። ይሄ አብዛኛው ጊዜ ለወጣት ነው። በእድሜም ለገፋ ሰው ይኖራል። በየሆነ ከትልቅ ሰው ጋር በመጣላት ክፉ ቃል በመነጋገር የሚጎተተ ነገር ሊኖር ይችላል። ፕሊዝ ስቴይ ሃምብል። ወደ ኋላ ተመለሱና ፎርጊቭ አድርጉ ኤቭሪቲንግ። ምን የሚባል አባባል አለ መሰላችሁ? ይቅርታ የቂም ማርከሻ እንዲሁም የቃል ደግሞ ማደሻ ነው። ላይክ ሼር ሰብስክራይብ ፎሎ እያደረጋችሁ እንዴ ባይ ዘ ወይ 10000 ሰብስክራይብ እንግባ እንጂ በዚህ በሁለት ቀን ውስጥ 10000 ሰብስክራይብ መግባት አለብን። ሰው እንግዲህ ኔክሶ እየመጡ ይገኛሉ ማለት ነው። እንግዲህ አንድ እዚህ ቤት ገጣባ ልጅ አለ፣ ኪንግ ይባላል። እሱም በዚህ ጋር ሙለል በዚህ ሙለል ያለ 4 አይና 6 ጥርስ ያለው ልጅ ነው። እንግዲህ ኪንግ ሊያመጣቸው ወርደዋል ማለት ነው። ይሄ ቁም ሳጥን ለምንድን ነው ዝም ብሎ የሚከፈተው? እስኪ እንደወለላቸው ሄይ ሲሪ ኮል ቱ ዜም ኦን ስፒከር። ስምን ደረሳችሁ? በርቱ። ዘኤክስ ትጮሁብኛላችሁ ብዬ ነበር። እኔ ቆየን እኮ አንተ ብቻ እንደ አንተ ያለ እንትን እንዴት ናችሁ? ፒስ ነው። ሻራውቱ ዜማ እና ኤክሶ እንዴ አብራችሁ መጣችሁ እዚህ ነው ሰላም ትባባሉ። እኔ እንግዲህ እንደምታዩ ደረጃ እኔ ባይ ዘ ዌይ ኖርማል ዝም ብዬ ቃራስ ቸውና ተመርሽ ይወጣል ወርዳል። የምር ሃውስ ሩም ቱር ለምሳሌ ሳሎን ነው። እሺ ሩም ቱር ይላል። አዎ ይገርማል። እንደምትመለከተው እዚህ ጋር አሰማ ሸቀያ ቤታችን ያሳይ ቢዝነስ መሸቀያ ልክ ስገባ ይታየኝ ነው ተቃለ ማክቡክ ሻካላካ አረ ኢትስ ኦኬ እርገጠው ግን ነበር አይ ኢትስ ኦኬ ችግር የለም። አዎ ባግባቡ ቀልድ ነው እንዳያስከው እንዴት አያችሁ? ጸደይ ነው። ኧረ ኖርም ነው ያያችሁ ነው። እኔ በሉ እየተርጊ እዚሁ ጫማ ሐሳቢን ጭፍጭፍ አድርግና ከዛ ውርውር ወደዚች ቀይውላችሁ። ባይ ዘ ወይ በዚህ አጋጣሚ ማለት ነው ቤት እንትን ዲዛይን ምናምን ከፈለጋችሁ ዲዛይን እንዲደረግላችሁ ከፈለጋችሁና ኤክሶ ነው። እንዴት አያችሁ ታዲያ? ፏለው እዚህ ጋር ባይበላል። ባይበላልን እዚህ ጋር እንዴ ቀልድ ነው እንዳያስከው
ባይብል ግድ ነው እዚህ ጋር እንትን ነው ሺቲ ፕሌስ ይሄ አሰራውም ነው አራበፍ በዚህ ምታጠሙ ባይደው ማለት ነው ቀብሮኝ ነው መቶኛል ሪል ላይ መታኝ ባይደው አትሸፋታያት እኔ አልገባኝ ምን ስትሰራ ነው ተሰበረ መጀመሪያ ይኸው ገዝቼ ይደራርቃል ባይደው ገዝቼ ድርቅ ነው የሚለው አንዴ ማለት ነው በራሴ የሆነ ምግብ አልታመምኩም በራሴ ዘርቄ ራሴ ታመምኩ ከዛ ልዳፈር ላይቭ ላይ ወደ ሽንኩርቷን ከተፌ ፈራሁት ከዛ አብሮ አደጌ ያለች ጫልቱ ትባላለችና መታሷ ሰራችልኝ ሻራቱ ጫልዬ መታሷ ሰራችልኝ ቤቱ ለሰራዳችኋ ከዛም በኋላ እንደዚህ በቃ እዚህ ቤት ፋስት ፉድ ዳቦ አለ ስላይስ ዳቦ አለ ቱናው ላቀሩ ቱና ኦብቪየስሊ ቱናማ ማይቀር ነው it's okay go ahead እናሳ ባግባቡ እዚህ ግድግዳ ላይ ምን ይጻፍበት አሁን ይገርማል ሲግኒቸር ያደረኩኝ እንትኖች ይመጣሉ ሴሌብሪቲዎች ነው ከላይ ፕሊማ ማሳረፍ ያለው ያዳምጣኛል ታውቃለህ አይ ያሰብራቸው ነገሮች አሉ ፔይንቲንግ ምናምን ይኖራል አላለቀም ሳሎኑ ለዛ ነው ግን በቃ ምን ማድረግ አልችልም እኔ የምልህ ለብሮ ከቤት ማለት አጂስ ነው እኔ በጣም ሞጣሱ መቼ ነው መጥቶ ከቤት እኔ ወቅ ዙረት አላልኩም ሶ በዚህ ነገር ማለት ነው ልታሳምመን ነው ያው በዚህ በያዘችው ነገር ምንድነው የሚያደርገው እኔ ፔሪክራፍ ነው የሴቶችን ህመም ምን ያህል ጤና እንደሚለው ነገር ያ አንተ ሞክረዋል ሆኖ ኤክስተርናል ፎርስ ሲኖረው ኤሌክትሪክ ነው ሶ ያ ጥዝዝ ነው እሺ ፊገራው ታደርገው ተሞክረዋል I think ይሄኛው የቢ ነው አረ ሌላ ነው እየሰከ ያለው በጣም ነው እየጨነቀኝ ያለው አይዞን ማርቦር እዲ አይ ትራንስፖርት ናቸው የሚያው ወጋዲ ምን ይወረድ ተንኮል ዘርታል next የሆነ ነገር ኦ ማይ ጋድ ያማ እንዲህ ነው ያደረገኝ እስከዚህ ነው የተሰማኝ ጌታን ግን ተባለ በስትክክል አድርገው አንተ ደግሞ አልደግሞም ለምን በጣም ነው የሚያመው ኤሌክትሪክ ያዘኝ ነው ፊል ያደርጋል እሺ አንድ ሁለት ሶስት እግዚአብሔር ይስጥሽ ነው አያ እኔ ናገኘኝ በጣም ከባድ ነው ቅድም ዴቭ ነካክቶታል እኔ አይቼዋለሁ ሆሮ ቆይ calm down ብዙ አለ እኛ ችለሉ ብዙ አለ ማታስበው ማለት ነው ያ ምንድነው የነገሩት ሰው በደንብ አታጣምቆ በእናትህ እጄን አስጠጋው ያው እዚህ ጋር ነው ቆይ አይዞሽ ይሆን ሰከው እጅን እያየሁ ከዛ እንዴ ናርዲ አያምም ነው እሺ ምን ነው ይሄ ለመስል ጥሩ ነው ያሳድጋል ወደላ ረካበላ እንደማንኛውም ለቀላሉ ቶሎ ነው የምንነግረው ተወኛ በእናትህ
Oh my god. ንቀለው በጣም ኖርማል ነው። አንተ ልጅ ዝም ባለ እኛ ቅድም የሞከርነውን አሁን ናርዲ እናስሞክረዋለን። ናይሽ ይሄ ተሳካለ ከኔ በፊት አንድ ሰው ሞክረው ገለ ሁሉም ሰው ሁላችንም ሞክረናል። ታየዋለህ ቪዲዮ አይ ቆይ እሱ ጋር እኔ ላስተካክልልህ ስልክ ሸጣለ ዜማ ሞላ ወዳችሁ የሞከራችሁት ሁላችንም ሞክረናል። አይ ንስ ጋር ነው ኧረ በስመ አብ አቶሪ ተቀጥታል ለቤቴ ኧረ በስመ አብ ሶ ጋይስ እንግዲህ ናርዲን ሞክረናል። ናርዲ ምንም ጉዳይ አይደለም፣ አልፈራም። ምንም የደነገጠው ጉዳይ የለምና አሁን ምን እንድናረግ ነው? ወጥ ልንሰራ ነው። ስማ እንትን የመርገናም አሉ ጌታን ያማል እሱ ነው ዋናው። እንዴ ነው ያሙኛል፣ ግን ኤክሶ ማለት ነው። አንዴ ነው የሞከረው በጣም እኔ ከዚህ ሞክሬው አይደለ ቱ ማች ያ ግን እኔም አንዴ ነው የሞከርኩት፣ ያን ያላላመመኝም። ብቻ አሁን ምግብ ልንሰራ ነው። ሶ ስለዚህ ነይ እንጂ እኔ አይደለም የምሰራው፣ እሷ ነች የምትሰራው። የኛ ምግብ ሲለው እንዘዛዋ እሺ ስልኬ ወይል እንግዲህ ጋይስ እዚህ ጋር እንደምትመለከቱት ዜማ ገንፎ ካልሰራውላችሁ ብላ እንግዲህ የገንፎ ዱቄት ሲቆላ ያየሁት እኔ ለመጀመሪያ ጊዜ ነው። የገንፎ ዱቄት ካልተቆላ እያለች እዚህ ሐሳብ እየሰጠች ነውና እኔ ማለት ይታመሳል እንደ ገንፎ ዱቄት እኔ አላቅም። እስኪ ኮሜንት አድርጉልኝ። ለማንኛውም እዚህ ጋር ገንፎ ለመስራት ዕቃ እያዘገጃጀን እንገኛለን ማለት ነው። ሶ እንግዲህ ምሳችን መጥቷል ጋይስ። ምሳችን እኔን ይመስላል። ስለሚጾሙ ያው ሁላችንም እንጾማለን። አክሽይ ግን ናርዶስ አይጾምም። ስለምንጾም እኔን አዘዘ ዮ ጊፋታይ መስቀላይ እንደው በጠራራ ሳይ ማን ነው ገንፏቢ እንደው እንደላይ ጁስ ሆነ። እስቲ ቆይ ስንፈል እንደዚህ ብትል እንኳን አልሰራም። ጌታን ጁስ ሆነ ይሄ ነገር። ወይኔ አይሆንም፣ ዝም በሉ በቃ እሺ ዞር ብለው እኔ ገንፎ ጁስ መቻልኳቸው አንተ እንዴው ግን እንዴው አይከፋም። ኧረ ጓጓለ እንጂ ፊስ ነው እንትን ስራ ምን እሱ ምንድነው የምታረገው? ገንፎ ብላ ገደለች እንዳይታለሉ እህል በሚመስል ስማ፣ ይሄ እኮ ማለት ነው ድምፅ አልባ መሳሪያ ነው። ሳይለንት ነው ይሄ። በቃ በሳይለንት ኪሎ የበሰለ ዱቄት ምንም አትሆንም። ኧረ በጣም ጸዴ ነው። ይኸው ወደዚያ እይ ኪቶ ቀጥላ ያቃጣላ። እሺ በስለሰለ አንተ ምንም ትንሽ አድርግ እንጂ እንዳትሞት። እንዳስክሬም ልልሰው ነው ካስበት ትኩስ ነው። ጮይሉ ግን አይደብርም። የእውነት አይደብርም። የእውነት ልምጭ ማስቲካ በጣም ጁስ የጁስም ቫይብ አለው። ጁስ አይ ልምጭ ይላል። ያ እግዚአብሔር ይባርክ። ጮይሎም ግን ይደብራል። አይደብርም። አይደብርም። ደስም አይልም። አይደብርም።
አይደብርም ግን ባንበለው ፒስ ነው ኪንግና ከበስታለ ኪንግ አንተ ምን ሆነ ነው ከማከም ይሄ ማራስ ቤት ልምድ አለው አዳር እንደተረገውና እንዳይተፎች ተፎች በስማ ዋቶ ቺጂሮት ወይ ዋን ጋይስ እንዴት ናችሁ? አሁን ከወንዶች ጋር ነኝ ያሉትና ሴቶች ማድረግ የሚችሉት ግን ወንዶች ማድረግ የማይችሉት ነገሮች አሉ። ይሄ መጀመሪያው ነገር ማለት ነው። ወደዚህ ነው። እሺ ይኸውላችሁ መጀመሪያ እግራችሁን እንደዚህ ታደርጋላችሁ። እንደዚህ ናችሁ ከመጀመሪያው ከዛ ይሄኛውን እግራችሁን ወደ ኋላ ታደርጋላችሁ። ከዚህኛው እግራችሁን ወደ ኋላ ታደርጋላችሁ። ከዛ እንደዚህ ታደርጉና ይሄ ጭራታችሁ መካት አለበት ግድግዳው። እሺ እንደዚህ ታመጡና እንደዚህ አንስታችሁ ሆዳችሁ ላይ ታጥፋላችሁ። ከዛ ታፍስ መጀመሪያ በጣም መራቅ አለብን ወደ ኋላ ከዛ ወደ ላይ ተነስ እንጂ ተነስ ዴቭ ተነስ እንጂ ተነስ እንጂ አንተ ከዛ በደንብ ጭንቅላት ይገጣል። ከዛው ነበር አጣጋ ጎንበስ በል እንጂ እኮ ገበለ በደንብ ዝቅ ከዛ ጀምር ከዛ ከግድግዳው እሺ ጀምር ከዛ ዝቅ ዝቅ እንደዚህ ወደ እኮ እሺ እግዚአብሔርም ጭንቅላቱ በሬ ነው የሳን ያለ ሰው እንደዚህ ነው እኮ አይረስማ መቆየት አይደለም እኮ ጌም ውስጥ ይወል ከዚህ ጋር አይታረም እኔ ነው አለ ራስቼ ነው ማስቀው ሪል ተነሳ ሪል ወደ ውስጥ አሳቡ እንግዲህ ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። እንግዲህ ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ካልተመቻችሁም ኮሜንት አድርጉ። ያያችሁት ምን አዲስ ነገር አለ፣ ምን ያስጠላል፣ ምን ደስ ይላል፣ ሁሉ ነገር ኮሜንት አድርጉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ይሄ የአይዲ ቪዲዮ አካውንት ነው። ሁላችሁም ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ። ሁሉንም ይታችሁ ልጅ ሰብስክራይብ በዝባዞር ይሻለኝ ሰብስክራይብ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ከዛ አንተስ መቻችሁ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።